አንተን ያመነ ሁሉ ዳነ ያንተን አምኜ ምንኜ አሁን የተመለከታችሁት ቪዲዮ ላይ አብራ እየዘመረች ያለችው መላው የኢትዮጵያን ሕዝብና የጥበብ አፍቃሪዎች በናፍቆት ሲጠብቋት የነበረችው ተወዳጇ ንግስት ጂጂ ሽባባው ናት። ዛሬ በታናሽ እህቷ በሶፊያ ሽባባው አማካኝነት በማህበራዊ ሚዲያ ብቅ ብላለች። ወደ አሜሪካ ካቀነች በኋላ ለብዙ ዓመታት ሙሉ በሙሉ በሚባል ደረጃ ከህዝብ እይታ ርቃ መቆየቷ ብዙ ሰው በናፍቆት ውስጥ ነበር። ጂጂ ባህላዊ ዜማን ከጃዝና ከወርልድ ሙዚቃ ጋር በማዋሃድ ዓለምን ያስደመመች በተለይም በ2001 ያመጣችው ጂጂ አልበሟ ትልቅ አድናቆት ያተረፈላት ድንቅ ጥበበኛ ሴት ናት። እንደ አድዋ፣ ጉራማይሌና አቤት አቤት የመሳሰሉ ስራዎቿም ደግሞ የማያረጁ ድንቅ ስራዎቿ ናቸው። ታዲያ ጂጂ የምትወዷት ሀሳባችሁን በኮሜንት ማጋራት ትችላላችሁ። ለተጨማሪ መረጃዎች አካውንቴን ፎሎ ማድረግ እንዳትረሱ። እንደነገርናችሁ ዛሬ በሁሉ አዲስ 5 ነገር የምንመለከተው የተወዳጇ ድምጻዊት የእጅጋየሁ ሽባባውን ሁሉንም ግን አይደለም ስለ ኢትዮጵያ ከተጫወተቻቸው ዘፈኖች መካከል 5ቱን መርጠን ነው። ወደ መጀመሪያዎቹ ወደ ሁለቱን እናምራ ቀጥታ አይሻልም? እሺ 1991 ላይ ያወጣችው አንድ ኢትዮጵያ የተሰኘ አልበም አለ። ብዙዎች አድማጮቻችን ያውቁታል። እዚህ አልበም ላይ በአከታታይ የተጫወተቻቸው ትራክ 1 እና ትራክ 2 ላይ የተጫወተቻቸው ስለ ሀገር ያቀነቀነቻቸው 2 ዘፈኖች አሉ። እጅግ ልብ የሚነኩ ዘፈኖች ናቸው ሁለቱም። የመጀመሪያው እስከመቼ የተሰኘው እስከመቼ ስቃይ፣ እስከመቼ ችግር፣ ለሁሉም ችግር ለሁሉም ነገር መንስኤው ግን የፍቅር ጦት ነው፣ የፍቅር ረሃብ ነው የሚል አይነት ሐሳብ ያለው ግጥም ነው። ለማንኛውም የተወሰኑትን ግጥሞቹ በጣም ደስ ይላሉ ሁሉ ግን የተወሰኑትን ግጥሞች እንበልላቸው ለማስታወስ ያክል። ልቤ በፍርሃት እጅግ ተበክሏል፣ በረሃብ በጥማት ሰውነት ይዝሏል፣ እግሬ ያልንቀሳቀስ እጅ አልሰራ ብሏል፣ ጆሮዬም አልሰማ አይኔም አላይ ብሏል። የራበኝ እንጀራው ወይ እህሉ መስሏቸው፣ የጠማኝ ወተቱ ወይ ጠጁ መስሏቸው፣ ችግሬ ጭንቀቴ ምንጩ ያልገባቸው፣ ያቺ ሰው ተራበች ሲሉ ሰማኋቸው። እኔን የራበኝ ፍቅር ነው፣ እኔን የራበኝ ፍቅር ነው ትላለች እጅጋየሁ ሽባባው። በዚሁ እስከመቼ በተሰኘው የዘፈን የሀገር ዜማ ላይ ጎጃም ያረሰውን ለጎንደር ካልሸጠ፣ ጎንደር ያረሰውን ለጎጃም ካልሸጠ፣ የሸዋ አባት ልጁን ለትግሬ ካልሰጠ፣ የሐረር ነጋዴ ወለጋ ካልሸጠ፣ ፍቅር ወዴት 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 ዘመም ዘመም፣ ሀገርም አለችኝ ወገኔ ነው ህመም፣ ስሩ እንዳይበጠስ መቋጠሪያው ደሙ፣ አረንጓዴ ቢጫ ቀይ ነው ቀለሙ፣ እኔን የራበኝ ፍቅር ነው፣ እኔን የራበኝ ፍቅር ነው ትላለች እጅጋየሁ ሽባባው። በዚህ ዘመን ላይ በተለይ በዘራጥር ውስጥ ሆነን የምንጨቃጨቀው የምንተራመሰው ነገር እጅጋየሁ ከስንት ዓመት በፊት ማለት ነው ከ12 ዓመት በፊት እንዲህ በሚመስል ዜማው አቀንቅነው ቀድማ ነግራን ነበር። ከ12 ዓመት በፊት ከዛ በፊት ስንት ነው ይዘው 90 ከ22 ዓመት ማለት ነው ከ22 ነው አይደል? ከ22 ዓመት በፊት ማለት ነው። በጣም ልብ የሚነካ ከሷ ዜማ ለነገሩ እጅጋየሁ ነች የሰራችው ልብ ከሚነኩ ዜማዎች መካከል አንደኛው ይሄ ነው። በሁለተኛ ደረጃ የምናነሳው ደግሞ አንድ ኢትዮጵያ የአልበሙ መጠሪያ የሆነው ዜማ ነው። ይሄም 1991 ላይ የቀደም ሲል በዚሁ በአልበሙ መጠሪያነት በዋለው መሰረት የተጫወተችው ዜማ ነው። አንድ ኢትዮጵያ የተሰኘው የማንነቴ መለኪያ ኩራት መመኪያዬ ክብሬ የ3000 ዓመት መቤት አንድ ናት ኢትዮጵያ ሀገሬ፣ እታንቺኔ ሙሽራ ሀገሬ እስቲ ልጠይቅሽ፣ ያገቡሻል ይፈቱሻል ያጩሻል አሁንም ድንግል ነሽ፣ ከክብርሽ በታች ወደቁ ነገስታት በፍቅርሽ ተነድፈው፣ ደናግና ለመነሉልሽ ዓለምን ደስታቸውን ጥለው፣ እማማ እናት ኢትዮጵያ እማማ አንቺ እናት ዓለም እያለች እንግዲህ እጅግ ልብ በሚነካ መንገድ ለኢትዮጵያ ለአንድ ሀገሯ አቀንቅናለች። ዘመን አመጣሽ የዘር በሽታ እዚህም ውስጥ አለ ዘር፣ ያው ፔኑ ይሄ ነው ገብቷት ተሰምቷታል ቀደም ብሎና ዘመን አመጣሽ የዘር በሽታ መድኃኒት አለው የማታ ማታ ተስፋ እየሰጠችን ነው። ሀገር በወገን እንዴት ይረታ፣ ፍቅር በነገር እንዴት ይፈታ፣ ዘር ሳይለያየን ወይ ሃይማኖት ከጥንት በፍቅር የኖርንባት እናት ኢትዮጵያ ውዲቷ በጎጆ ያልቀሙ ፍርነቷ፣ እማማ እናት ኢትዮጵያ እማማ አንቺ እናት ዓለም ትላለች እጅጋየሁ ሽባባው 1991 ላይ ባወጣቸው አንድ ኢትዮጵያ በተሰኘ ዜማ።
ወደ ሶስተኛው እንሻገር። እሺ ወደ ሶስተኛው እንሻገር። የሶስተኛውን ስለ ኢትዮጵያ ያቀነቀነችውን ዘፈን ደግሞ የምናገኘው ጉድፈላ የተሰኘ አልበሟ ላይ ነው። 1993 ዓመተ ምህረት ባወጣችው አልበም ላይ ያው በዚህ አልበም ላይ ስለ አባይ ስለ አድዋና ስለ ሌሎችም ጉዳይ ስለ ሀገር ቤት ትዝታዋም እንዲሁ ጽፋለች ዘፍናለች። እኛ ግን ያው ኢትዮጵያን እንደ ኢትዮጵያ በመልክ አድርጋ የሳለቻትን ነው የምንመለከተው ማለት ነው። የኢትዮጵያን የተለያዩ ጉዳዮች ብቻ ሳይሆን ራሷ ስለ ኢትዮጵያ የዘፈነቻቸውን ማለት ነው። አቤት ውበት ይሰኛል። እዚህ ጋር እንግዲህ ቀደም ሲል የተጠቀሱት ግጥሞች ላይ በተለይ ስለ አንድነት አንድ ስለመሆን በአመዛኙ ወደዛ ያተኩራል። እዚህ ላይ ግን ስለ ውበት ነው፣ ስለ ኢትዮጵያና ስለ ኢትዮጵያውያን ወይም ስለ ኢትዮጵያ ልጆችና ስለ ራሷ ስለ ኢትዮጵያ ውበት ነው የምትዘፍነው። ሸማ ነጠላውን ለብሰው አይበርዳቸው አይሞቃቸው ሀገሩ ወይን አደጋ ነው። አቤት ደምግባት ቁንጅና አፈጣጠሩ ውብነት ሀገር የሚዬ ኢትዮጵያ ቀጭን ፈታይ እመቤት ስትል ኢትዮጵያን እንግዲህ በቀጭን ፈታይ እመቤትነት ትገልጻትና እቺ ቀጭን ፈታይ እመቤት ደግሞ ሀገሩን ስታለብሰው ሀገሩን ስታስውበው ከዚህ በኋላ ትመጣበታለች ማለት ነው። ልብስህን በሚዬ ማርያም ባዛኝቱ ኑሪልኝና ተለሚቱ ትልና ልብስህን ያገሬ ሰው ኩታህን ያገሬ ሰው ጃኖህን ያገሬ ሰው ያምራል ኮርተህ ልበሰው በራያ ቀሚስ በጃኖሽ በቀጭን ኩታ በሻሸሽ በድሬ አምባሪሽ በግርሽ አልቦ ይታይ ሰውነትሽ ተውቦ ትልና ቀጭን ፈታይ እመቤቷ ኢትዮጵያ እንግዲህ ሀገሩን ስታለብሶትም ታሳየናለች ማለት ነው። ከዛ ደግሞ ወደ ወንዱ ትመጣለች። ሸጌ ኩታህን ልበስና በቀዩ ጃኖ ተውበህና አውዳመት ይሁን ከተማው ደርበህ ነጩን ልበሰው ትላለች። እዚህ ጋር ደግሞ ወደ ሴቷ ትመለስና አቤት ውበት አቤት ውበቷ እዩልኝ ወርቁን ካንገቷ ያብረቀርቃል ደረቷ እጇ ላይ ያለው ብር አምባር እዩልኝማ ሲያምር ትልና ወደ ወንዱ ደግሞ ትመለስና አቤት ውበት አቤት ውበቱ ወርቁ ተጥሎበት ካንገቱ ያብረቀርቃል ደረቱ በጆሮ ያንጠለጠለው ሎቲውን ባረገኝ ምን ነው አቤት ውበት እያለች ደግሞ ትቀጥላለች ማለት ነው። ይሄ እንግዲህ 1993 ዓመተ ምህረት ዓለም አቀፍ አድማጮችን ጭምር ያስገኘላት ጉድፈላ የተሰኘው አልበም ላይ የወጣው ዘፈን ነው። በደንብ መደመጥ ካለባቸው የጂጂ ስራዎች አንዱ ይመስላል። ምክንያቱም ኢትዮጵያን የገለጸችበት መንገድ ለየት ስለሚል ከሌሎች የሷም ስራዎች ጭምር ማለት ነው። ወደ አራተኛው ደግሞ እንሻገር። አራተኛው ሰላም ይላል። ሰላም የሚለውም ላይ እንግዲህ እንዲሁ ለየት ያሉ ነገሮች አሉት። ሰምና ወርቅ በተሰኘው 1997 ዓመተ ምህረት ባወጣችው በዓለም አቀፍ ደረጃም ጎልድ ኤንድ ዋክስ ተብሎ በደንብ ከተሸጡ አልበሞች መካከል ይጠቀሳል ማለት ነው። እዚህም ላይ እንግዲህ በሙዚቃ ፕሮዳክሽን በብዙም ከፍ ያሉ ነገሮችን ይዛን የመጣችው እጅጋየሁ ስለ ኢትዮጵያ እና ስለ ሰላሟ በተለይ ደግሞ ሰላም ስለማይሰጧት ሰዎች ያኔ 1997 ላይ እንዲህ ብላ ነበረ የዘፈነችው። ንጉሴ ንጉስን ባለጭራውን የኢትዮጵያን ብርሃን ክብሯና ጌጧን የኃይለ ሥላሴ የሚኒሊክ ልጅ የምዬ ጣይቱ የዮሐንስ እጅ ተነሳ ተነሳ አላማህን አንሳ በጭራህ አስተኛው ጅቦ ጠግዋ ገርሳ ትላለች። እንግዲህ ሰላም የማይሰጠንን ጅብ ሰላም እንዲሰጠን እናድርገው አይነት መልእክት ነው እዚህ ጋር ደግሞ ያለው። አለ ሆይ በከተማው አለ ሆይ በሀገሩ ናአድነን ክፉ ስራ ከሚሰሩ ሰላም ለዓለም ይሁን ሰላም ለሀገራችን ምቀኝነት ይጥፋ ከሰውነታችን ለመልካሙ ስራ ይፍሰስ ጉልበታችን ረድኤት 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 ጌታዬ ወገኔ ተበላ በረሃብ ተሰቃየ ጨነቀኝ ጠበበኝ አንገቴ ተላወሰ እናት ዓለም ጓዳሽ ምን ነው ችግር ረከሰ ትላለች። ከዚህ በኋላ ደግሞ በጦርነት ኢትዮጵያን የሚያሰቃዩትን ሰዎች ነበረ እንግዲህ በዚህ ዘፈና ያነሳቸው። ያኔ በጦርነት እሳት ቆልተው አመሱን በከንቱ ማገዱን በከንቱ ነደድን ዳቦ አልተጋገረ ወይ ወጥ አልሰሩብን ለሳቅ ለጨዋታ ተከበን ተሞቅን ሆድ አይሞላምና ይሄ ገንዘባቸው ሰላም ይስጡንና አርሰን እናብላቸው ትላለች። ከዚህም በኋላ እንግዲህ ሰላም ይሁን በሉ ለፍጥረታት ሁሉ ለዓለም እያለች ተቀጥልና በከንቱ ተገዛ በከንቱ ተሸጠ ዓለም ሁሉ በጣር በጭንቀት ቃተተ ክፉ ስራ ይብቃ እግዚአብሔር ታረቀነ በከንቱ ፈሰሰ ንጹህ ደማችን የሰው ልጅ ርስቱ ሰላምና ጤና አንተ የእግዚአብሔር ሰው ቶሎና ስትል ሰላሙን ስለሚያመጣው ሰው ትጠይቃለች ትጮሃለች ማለት ነው።
እሺ ከመረጥነው ደግሞ ወደ መጨረሻው እንሻገር። አምስተኛ ደረጃ ላይ ያለው ከመጨረሻ አልበሟ ኢትዮጵያ የሚለው ርዕስ ያለው ስራ አላት። 2002-2003 አካባቢ የወጣ ስራ ነው ይሄ። በነገራችን ላይ ኢትዮጵያ ይላል የጂጂ ስራ በእንጉርጉሮ መልኩ የተጫወተችው ነው። ለስለስ ባለ በጣም ደስ በሚል መልኩ ጎራውና ሀገሬ ኢትዮጵያ ተራራሽ ማማሩ ምዬ ኢትዮጵያ ተራራሽ ማማሩ ወንዙና ጅረቱ ኩሬው ሸንተረሩ ያለ ይቀጥልና ኢትዮጵያ 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 አይክፋሽ እናቴ ምንም ደሃ ብሆን አለው በህይወቴ ጎትጉችኝ እስኪ አንቂኝ ከእንቅልፌ ቤቴን ሳላጸዳ እንዳልርቅ ሰንፌ ቀኔን ሳላሳምር እንዳልቀር ሰንፌ ሳልስቅ ሳልጫወት እንዳልቀር ሰንፌ እምዬ እናት ዓለም እስኪ አንቂኝ ከእንቅልፌ እምዬ እናት ሀገር እስኪ አንቂኝ ከእንቅልፌ ክፉ ገዢ መጣ ደጉም ንጉስ መጣ ሁሉም ይሄዳሉ እንዳመጣጣቸው ክፉ ንጉስ መጣ ደጉም ንጉስ መጣ ሁሉም ይሄዳሉ እንዳመጣጣቸው ሳቅና ለቅሶሽን አይገዙትምና ሁሉም ይሄዳሉ እንዳመጣጣቸው ሳቅና ለቅሶሽን አይገዙትምና አትፍሪ እናት ዓለም ኑሪልኝ በጤና ኢትዮጵያ ኢትዮጵያ ያለ ይቀጥላል ማለት ነው። እነዚህ ናቸው።